ولا حول ولا قوة إلا بالله والصلاة والسلام على رسول الله. يا قوم السلام عليكم ورحمة الله تعالى وبركاته. ታሪኩን እየቀጠልን ነው። ሙሳና የኸዲርን ቆይታ። ታሪኩ ቁርአን ውስጥ ከ22 በላይ አንቀጾች የተሰጠው ታሪክ ነው። በሐዲስም ሰፊ ማብራሪያ ተደርጎለታል። ስድስቱ የሐዲስ መጽሐፎች ኢማም አህመድን ጨምሮ ዘግበውታል። በተጨማሪም የታሪክ መጽሐፎች እነ ኢብኑ ከሲር፣ እነ ኢብኑ አሲር፣ እነ ጠበሪ የዘገቡት ታሪክ ነው። በታሪክ በሐዲስ በቁርአን ሰፊ ትንታኔ የተሰጠው ነው። ጥልቅ አስተምህሮቶችን በአላህ ፍቃድ እናወጣለን። መዞሪያችን ዕውቀት ላይ ይሆናል ኢንሻአላህ። ዕውቀት እስልምና የሰጠው ቦታ ከነቢዩላህ ሙሳ እና ኸዲር ታሪክ የምንማረው እሱን ነው። ነቢዩላህ ሙሳ አለይሂ ሰላም ኸዲርን ለመገናኘት አላህን እንደጠየቁ ታሪኩ ላይ እናነሳለን። ነገሩ እንዲህ ነው። يقول كما في الحديث عند البخاري لين تزجبوا عبد الله بن عباس يقول حدثنا أبي بن كعب سيد القراء وريون زجبا ونقرن الان قال النبي صلى الله عليه وسلم نبياتشن دي بلوالو إن موسى قام خطيبا في بني إسرائيل. عندك النبي الله موسى حزب اللي استمر بني إسرائيل حزبوچو محل قومه مكراتشو ገሰጻቸው። ልቦች ተመሰሱ፣ አይኖች አነቡ። በንግግሩ መሃል አንድ ግለሰብ ተነሳና አዩናስ አዕለሙ ያ ሙሳ አለው። አንተ ሙሳ በእውቀት በላጩ ከሰዎች ማን ነው አለው። ነቢዩላህ ሙሳ አለይሂ ሰላም ሲያስቡት ራሳቸው እንደሆኑ አሰቡ። ያደጉት ፊርዓውን ቤት ውስጥ ነው። ተርቢያ አግኝተዋል። ጥሩ ኤጁኬሽን ወስደዋል። ሲደመር ተውራት ወርዶላቸዋል። አላህን ከሊሙላህ ያናገሩ ነብይ ናቸው። ከኡሉል ዐዝም ሚነ ሩሱል ከአምስቱ የአላህ ምርጥ ነቢያቶች አንዱ ናቸው። ስለዚህ መልሳቸው ምን ይጠበቃል? እኔ አሉ። يقول النبي صلى الله عليه وسلم من ይላሉ فعاتب الله عليه الله ወቀሰው إذ لم يرد العلم إليه الله يعلم ባለማለቱ አላህ ሙሳን ወቀሰው። فأوحى الله إليه كزام لنبي الله موسى وحي فلاك إن لي عبدا بمجمع البحرين وبحروቹ መገናኛ ላይ ሚኖር አንድ ባሪያ አለኝ هو أعلم منك موسى ካንተስ በእውቀት ይበልጣል የሚል ወህይ ወረደ። ይሄ ሲወርድ ሚበልጥ አለ ሲባል እኛ የሚሰማን ስሜት ሌላ ነው። እርሳቸው ምን አሉ? ያ ረቢ አና ለቤ እንዴት ላገኝ ወከይፈ ለቤ የት ነው ማገኘው እንዴት ላገኘው? አላህ ምልክት ሰጣቸው። አንተ ሙሳ በፖርሳ ውስጥ አሳ ይዘህ ተጓዝ የወንዙ መገናኛ እስክደርስ ድረስ فحيثما فقدت الحوت አሳውን ያጣህበት ቦታ ላይ فهو ثم እሱን እዛ ቦታ ታገኘዋል። ነቢ ሙሳ ደረሳቸውን ዩሽዕ ኢብኑ ኑን የተባለውን ከርሳቸው ህልፈት በኋላ ልክ አቡበክር ሲዲቅ በዚህ ኡማ ላይ ምትክ ሆኖ እንዳገለገለው ነብይ ሆኖ በኒ እስራኤሎችን የመራን ወጣት ይዘው እንቅስቃሴ ጀመሩ። የእውቀት ፍለጋው ረጅም ጉዞ ሊጀመር ነው። እንቅስቃሴ ያደረጉ ዩሽዕ ኢብኑ ኑንን ኃላፊነት ሰጡት። አሳውን ፖርሳው እስከቶታል፣ እሱን ያዝ፣ እሱን ምታጣውን ቦታ ትነግረኛለህ አሉት። ጉዞ ተጀመረ። ጉዞውን አላህ እንዲህ ሲል ይተርክልናል። وإذ قال موسى لفتاه ሙሳም ለወጣቱ እንዲህ ብሎ በነገረው ጊዜ ሆነውን ለኡመቶች አውሳይላቸዋል። لا أبرح አላርፍም حتى أبلغ مجمع البحرين የባህሮቹ መገናኛ እስክደርስ ድረስ أو أمضي حقبا አሊያም ለአመታት እስክጓዝ ድረስ እኔ ማርፍ አይደለሁም ብሎ ያለ ጊዜ ሆነውን ለኡመቶች አውሳይላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም። حقبا حقب جمع حقبة ፕሉራል ፎርም። حقبة ማለት ደግሞ ከ80 እስከ 100 ዓመት ይገመታል። حقب ፕሉራል ነው እንግዲህ ብዙ ቁጥር ነው። ለ100 ዓመታት እስክጓዝ አሊያም እስክደርስ ድረስ ማቆም አይደለሁም አለ ሙሳ። እዚህ ጋር የእውቀት ፍለጋ ወኔያቸውን እንመለከታለን። ቁርጠኝነታቸውን እናስተውላለን። እንቅስቃሴ ጀመሩ፣ ተጓዙ።
فلما بلغ مجمع بينهما يونزو مغنانيا ቦታ ላይ እንደደረሱ ነብዩላህ ሙሳና ዩሻዕ ያ ወጣቱ ደከማቸው ረፍት ወሰዱ በዚህ መሃል ፖርሳ ውስጥ የነበረው አሳ ህይወት ዘራና ወደ ወንዙ ውስጥ ተወርውሮ ገባ በዛሙ ሰንጥቆ ሄደ فلما بلغ مجمع بينهما نسي حوتهما አሳቸውን ጉዳይ ረሱት فاتخذ سبيله في البحر سربا بحر ውስጥ ሰንጥቆ ቀዶ አፈተለከ ዩሻዕ ብን ኑን የነብዩላህ ሙሳ ወጣቱ ያ ተማሪ አየው ነብዩ ሙሳ እንደተኙ ናቸው ሲነቁ ነግራቸዋለሁ ብሎ አሰበ ረሳ እንደነቁም እንቅስቃሴ ጀመሩ ልክ የቀኑን አጋማሽ ጨርሰው ለሊቱንም ሲጓዙ አድረው ጠዋት ላይ ሲነጋ فلما جاوزا አልፈውላ ከሄዱ በኋላ ነብዩ ሙሳ ምን አሉት آتنا غداءنا بل اسكي ምሳችን አምጣለን لقد لقينا من سفرنا هذا نصبا በዚህ ሰፈራችን በዚህ ጉዟችን ድካም አግኝቶናል እንግዲህ አንድን ሰው እንዲخدمህ ማዘዝ ይቻላል ማለት ነው ድሮም ምግብ ያሸከሙት እሱ ነው ዩሻዕ ኢብኑ ኑን ከምግቦቹ መሃል ሲፈልግ አሳው ትዝ አለ ወንዙ ሰርጎ ሄደው قال ارايت اذ اوينا الى الصخره እንዴ አየህ እንዴ እዛ ቋጠኙ ስር ገደም ብለን ያለነ አሳው እኮ አፈትልኳል እኮ ወጥቶ ሄዷል እኮ نسيت الحوت አሳውን ረሳውት ሳልነግር وما انسانيه الا الشيطان ያስረሳኝ ምን እንዳልነግር ማን ነው ሸይጣን ነው እንጂ واتخذ سبيله في البحر عجبا በባህሩ ውስጥ በሚያስገርም ሁኔታ ሰንጥቆ ሲሄድ ተመለከትኩት አለው ለማን ለነብዩላህ ሙሳ አለይሂ ሰላም ሱብሃንአላህ ነብዩላህ ሙሳ አለይሂ ሰላም ይሄን ሲሰሙ ደነገጡ ያ ቦታ አሳው የሚጠፋበት ቦታ ነው ኸዲርን የሚያገኙት قال ذلك ما كنا نبغ ይሄን አይደል ስንፈልገው የነበረ فارتدا على آثارهما تملسوا على آثارهما ፋናዎቻቸውን እየረገጡ قصصا እየተከተሉ الزنا فقالت لأخته قصي ተከተዩ ማለት እየተከተሉ ሲመለሱ የባህሮቹ መገናኛ ላይ ደረሱ ልክ እንዳሉትም አሳው ሰርጎ የሄደበት ቦታ ላይ ቀዳዳው ይታያል አላህ ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውሃውን አረጋው እንደበረዶና አሳው ያለፈበት ቦታ ብትከተለው ነው ቁሰይተው ብትከተለው ታገኘዋል ልክ ዩሻዕና ነብዩላህ ሙሳ ኮቴያቸውን ተከትለው ዛ ቦታ እንደደረሱት አሳውንም በዛ ብትከተለው ትደርስበታለህ ዛ ቦታ ላይ ደረሱ እዚህ ቦታ ላይ ኸዲር ጋር ይገናኛሉ ቆይታቸውስ ምን ይመስላል በሚቀጥለው ፕሮግራም እና ይሆናል ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ